አንዱ ማለት ነው በ30 አመቱ ስራ ላይ ዝም አላገባም ምናምን ነገርና ከናቱ ጋር ታክሲ ሲገቡ ከዛ በኋላ እናቴ በትጥሩና አይኔ ይሸከመዋለሁ እሱ አይከፍልም አላለች አረጋሽ እኔ ስነዳኩ ሹፌር አይደለም ሹፋው እኮ ነው የሚባለው እዛ መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ተሳቢ እኮ ነው መደርበው እንደ ጃኬት አስፈርሽ ፈረ ማለት ነው እሱኔ ዋነኛ አረጋጅ የተው አንዷ መስኪን ይገርሞታል እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረች ከዛ ባሏን ይዞ አመጣ እሱን ማሳዘነኝ የዝናብ መጥረጊያን ሰጥቼው አሁን ሊስትሮ ጀምሮ እንዲ ልዩ የሚለውን ዘፈን ከፍቶ ነው የሚጠርገው እንዴ ንጹህ ነበር ያለ ልበለው እውነት ነው እኔ ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን ነው የሰጠው ፖስፖኬን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር እዚህ ላይ ማርሽን ነው አንስቼ የሰጠሁት ጋሽ ከዛ ከውጪ ሰንዴ ነው ያስገባ ከዛ ሀብት መጣ ምናምን ሊለቀኝ እኔ ጋር ይመጣል ተመልሶ ፍሬንና ፍሪ ሲሆን እንጠየቀኝ እኔ ህዋው አንስቼ የሰጠሁት ነቀዬ ከዛ በፍሪ ሲሆኑ ቺካፈነ በፍሬኑ ተዳር ያዘ ህይወቱን አቋቋመ ጋሽ እንደዛ ሆና ግን እኔ መኪናን ነዳት ነበር ጋሽ ቆይ ግን ፍሬን ማርሽ ምናምን ሳይሯት እንዴት ነበር ቆይ የምንነዳት በመከባበር ነው ጋሽ ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሽ እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማሳፍነው ማለት ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌት ተፈቶ 2 አመት ጋሽ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምንነዳት ጋሽ ይገርም ነው ግን መንገድ ምናምን ቅያስ ታውቃለህ በደንብ ምን አይነት ጥያቄ ነው ጋሽ በኢትዮጵያ ካርታ ኮኛ እኮ ላጥላጤ ተጮት ነው እኮ ጋሽ ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው ይሄን ሁላ ካዩት የጎተራው እኮ ነው ጋሽ ይገርም ነው አሁን በቃ ጎበዝ ና እንደውም ቢሮ ያለስ ነው ጋሽ እኔ መኪናው ማለት እጄ ባይኖር ያኛዬ እንዲነው ነው ጋሽ የስድነት ጥበብ ድሮ ልጅ እያለሁ ነበር የጠራችኝና ለበረ ምን እንደሆነ ግን አላውቅም ለካ ውስጤ የተሰነገ አንድ ጥበብ ነበር አንድ ችሎታ ነበር አንድ ጥበብ ነበር አሁን ካደኩ በኋላ ግን አግኝቻለሁ ያን ጥበብ ሸከ ወዘወዘ እንዴ ጉንፋን ይዞኛል እንዴ ያለ ምቀኞች ይበዙ እንዴ እኔ ለተወዛወዝኩ እነሱ ምን አቃጠላቸው ሸክሲካው እኔ እኮ ምን አድርጊ እንደሚሉኝ አላውቅም እንዴ ሳይ ሰበሰበ እንዴ እንደኔ መሆን አቃታችሁ እንዴ እኔ እኮ ሰርቶ አዳሪ ነኝ እንዴ ከስራዬ ጋር እኮ ነው ወዝወዝ ዝምለው የመልከ ጥፉቶች ኮንፊደንስ እንዴት እንደሚያስቀናኝ ይኸው አታውቁም እግዚአብሔር እንዴ አሁን ምን አለችኝ አንዷ ታፈቅራኛለህ አለችኝ እኔ እኮ እግዚአብሔር ለአያት እንኳን እንደ ሰዓት እንኳን ተዘገነነኛለች ምን አለችኝ ግን እሷ እኔ እኮ አውቃለሁ በጣም እንደምትወደኝ ነው አለችኝ እንዴ አልኩኝ ልቤ ቅድስ ነው ያለችው እኔ አንቺ አልኩኝ ግራ ገባኝ አፍ ሁሉ ተሳሰረ አትሽኮርመም አለችኝ አንቺ አልኩኝ እንዴ እኔ እዛ ጋር ወንድነቴ ከዳኝ ደነገጥኩኝ እግዚአብሔር ሙሽ ኧረ በስመ አብ ሰሚ ፍቅር የሆነ ማንች ክላስሽ ፖዛርዲው ከይዘፍ ነው የሆነ የፈለግሽው ነገር ባይምሮሽ ታስቢና ከዛ እኔ እነግርሻለሁ ምንም ነገር ቢሆን ማለት ነው ዝግጁ ነሽ ምንም አይደለም እሺ ያምረኝ ነው ቀልዴን አይደለም ቀልዴን አይደለም እዚህ ጋር ወረቀት ይዣለሁ ከዛ ባይምሮሽ የፈለግሽውን ታስቢና ከዛ ላይ መጨረሻ ላይ እኔ ጽፈውና ሰጥሽና ከዛ መጨረሻ ላይ ስታዩ ትክክል ይሆናል የፈለግሽውን ከለር ባይምሮሽ ያዢ መጀመሪያ እኔ ልጻፉ የከለር አይነት እሺ ምን ነበር ከለሩ ፒንክ አሁን ደግሞ የፈለግሽውን አርቲስት ባይምሮሽ ስሙን ያዢ ወይ ስሟን ወይ የፈለግሽው እሺ መጀመሪያ እንጻፍ እሺ ምን ነበር አርቲስቱ ሌላ ደግሞ የፈለግሽውን ሼፕ
የቅርጽ አይነት ማለት ነው። አራማዝም ይችላል ሶስት የፈለግሽውን። እሺ ጻፉ መጀመሪያ ነው። አሁን ደግሞ የፈለግሽውን አቅጣጫ ነው ከላይና ከታች ወደ ላይና ወደ ታች አቅጣጫ ከሁለቱ የፈለግሽውን በአምሮሽ ያዥ። አይ ወደ ላይና ወደ ታች። እሺ ምን ነበረ ግን ያው አሁን እንትን ያልሽው ክብ። እሺ አቅጣጫውን ልጻፍ። እሺ እሺ አሁን ሁሉንም ስጭኝ ላይ ካለሩን ምን ነበር ያልሽው? እሺ ሼፑንስ ምን አይነት ነበር ያልሽው? ነሽ የአርቲስትን ስም ማን ነበር ያልሽው? የአርቲስትን ስም ማን ነበር? ያመረኝ ነው ማን ነበር? ሪኮርድ የአርቲስቱ ስም ማን ነበር? እሺ አቅጣጫውስ ወደ ላይ ነው ወደ ታች ነው የመረጥሽው? ወደ ላይ። ምንድን ነው የምታፈጪው? አይሽ ለወደፊቱ ማጂክ ምናምን ተማሪሽ። ቻው። እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከዳውንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም ይኸውልህ ጨርሰኝ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል አያል አያልማ ገንዘብ ነው። እየቀለደሽ እስከ ዛሬ ግን ነበር የነበርክ እስከ ዛሬ ኖርድ ማጣቀበል ውራድ ምንድን ዛሬ ድረስ የነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በሐሩር በዝናብ ማዳበሪያ ያረካችን የመሰለች ልጅ እኔ ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ ቅዱስ የሚባል ጓደኛችን ማለት ነው ኃጢያቱን ለነፍስ አባቱ በቴሌግራም ጽፎ ላከላቸውና ሲና አድርገው አልቦለኩትም። ወይ እንዴት ነሽ? ደህና ነሽ? አለሁልህ። ጠፋሁብህ አይደለም? በእናትህ ስልኬን ሰርቀውኝ እኮ ነው። ከምርሽ ነው? ታዲያ ደውይም እንዴ? ታዲያ በቁጥር በሌላ ታውቀኛለህ። ቁጥርህን አላውቀውም። ታውቀኛለህ ምን ያህል እንደሆንኩኝ በእናትህ ቁጥርህን አላውቀውም። ኧረ በስመ አብ። የፊለን ቁጥር አንድ ስጠኝ። የፊል አለኝ ብለህ ነው? 0951 43 ይሄ ካልሰራልህ ደግሞ 0910 10 ድጋሚ 51 ደውልለት። ከሁለት ሰዓት በኋላ ደግሞ ማታ እንደደውልለት እሺ። አያነሳም፣ በጊዜ ነው የሚተኛው። መሸም እንደዳትሽም የኔን ቁጥር የፊላ ማለት ዛሬችን ፍሪኪያት ነሽ አታ ና ወይ ምርጦች ዋር ውስጥ አለ እንዴ? ምንድነው ዱነግ በዘበዝ ተጣሉ እንዴ? እነሱ ዱነግ ምን በዘበዝ ምንድነው አለ የሚል መልስለት። ዱነግም በዘበዝ ዱነበዝ ነኝ እኔ። ምንድነው ደግሞ ምንድነው ተነካክታችሁ አልተስጋጻና የለም የኛ አይደለም የተማሪዎች ማህበር እኮ ደመለገስ አቋቋማችሁ ማሻገር ምናምን በጣም ቆጆ ተመቶብናል። ቅድም አይተሽዋል አይደል? ደመለገስ ናሽ እዚህ ጋር
አንተ ደንዝ፣ አንተ ተኝተህ እህትህ እንደዚህ ስራ ስትሰራ እያያሃት ነውን? ስለምን እንደዛ ታረጋለህ? ከሃይማኖታዊና ፖለቲካዊ አስተሳሰቦች እኔ በጣም የሚመቸኝ የሚከራይ መኪና ያላችሁ ሰዎች እስኪ ኢንቦክስ ነው አንዴ ፈልጊያችሁ ነው። እሺ በእናታችሁ እዚህ እስካላችሁ ማንንም አይነት መኪና ካለ ነው እዛ ታቴ እኮ ሞተሽ አለው። ምን አግኝቷት አለው። ኮረንቲ ይዟት መብራት መጥቶን ነው። ለምሳውን ያሰበው ወፍጮ ወረፋ ነበረው። ምንም ህመሙ ያኛው ነው። አሁን ደግሞ ጠቃሚ ነው። ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ? ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም በቀጥይ። ምንድነው የምትለው? በቃ አልፈልግም እኔ እንደዚህ። የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። ቴቴ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰሩት? የሳምንቱን ክፈኝ። ልጆቼና ባለቤቴ ናፍቆኛል። እሄዳለሁ እኔ። ክፈኝ የሱ። አዎ አዎ አልፈልግም እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም እኔ እንዴ ድንቄ ሞንቴ አረ ባክኝ እኔ ልሂድ ብሬን ስጪ ልሂድ እንዴ ምን አድርግ ነው የምትል ሙኒት ደህና ሁኚ እንዴ ምን የኔ ሸሞን ማና ምን ነው ቢሙና ኧረ ሳቂ ተጫዋች እሱ ነው የሚያምርብሽ ምንድን ነው ያ ጉልማ ነው ጉልማ ምን ጉልማ አግባባልኝ ብያለሁ አግባባልኝ አንቺ በጣም ነው ሰው የምትንቂው እኛ ነባር አናጢዎቹ እያለን ትላንት ለመጣናጥ እንዲመናጥ ምን ማለት ነው በጣም እየገረምሽ ነው ሰው እያስቀየምሽ ነው አንድ ነገር ልንገርሽ ጉልማ ወይ ከሰው አይስማማ የጠማማዎች ሁሉ ጠማማ በቺ ጉዳይ ደግሞ ነው ገገማ ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ ታውቃለህ ግርማ ሞገስ የጺሜ ገጥማል አስፈራለሁ እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ የእውነቴን ነው የምልሽ አሁን አለቃ ቆርቆሮ ሙትቡል ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ የምርሽ ነው ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማ ይሄኛውም ማየት ትችያለሽ ጋሼ በጣም አሪፍ ዕቃ ነው ሴት ልጅ እሷ ልጅ ለሷ አሳያት ምን ያደርግልኝ ታይት ላደርግ ነው እሺ ጋሼ አይ ጋሼ ይጮታል አይ ይሄንም ማየት ትችያለሽ ያኛውን አልደሹም ሴቴው አይ ይቀርሱ ይሄኛውን እስኪ ይሄኛውን ስንት ትላለሽ 5 አዎ መጨረሻው 5 አዎ 5 ባካ መጨረሻው ነው ጋሼ መጨረሻው ነው አይ መጨረሻው ነው ጋሼ ኦሪጂናል ዕቃ ነው ካና ጋሺ እሺ ያዙት እስቲ እቃው ማን ልጅ ወደሽ እርሶ ስንት ይላሉ 500 አልክ አይደል እንግዲህ ልጅ ወደዋል አዎ ስንት ይላሉ ጋሺ 250 ይበቃል 250 ብቅት ደጋሺ በዚህ ዋጋ ከዛማ ይመጣ እንዴ 250 እንዴ ጨርቄ እንዴ ጅንከሎ እንዴ አላወኩም እኮ አድገ ምን አስተያከስተን ሳማደና ናና ካይናው እንዴት ነህ እናቴ እኔ ልጅ እንዴ አንገትም ጋር ይሆናልኳል ናስቲካ ተገቁጫ ከሞቱ እንዳያዝኑ እኔ ነኝ ማለት